የአምላካችን የእግዚአብሔር ስም የተባረከ ይሁን። በቀደም ማን እንደሆነ ጥቤ ያላቸው ነው እንዴ ፑልፊቱ ከፍ ነው አለ ኮምፒውተሩን ተጨምሮበት ነው ብናጥረም ችግር የለም። ገረዘሙ ወደ ሰላም አብረና ያለ ነው። ጌታ ይባረክ። ሰላም ለእናንተ ይሁን እና በጣም ደስ ብሎኛል። ጠዋት ላይ እግዚአብሔርን ቃል ስንማር ታችን ሲገሪዳ ነበረች ያስተማረችን እና በጣም አጭቻችን በጣም ተነክቻለሁ። ምንድነው እዚህ የመጣነው ለመገንባት ነው። አንዳችን ከአንዳችን ጋር ሲሚንቶ የኢየሱስ ደም ነው። አሜን። የኢየሱስ ደም እኔና አሌክስ እንዳን ያያዝ የሚያደርገውን ነገር ደግሞ ያስወግድና እኔና አሌክስ እኔና ዳኒ እኔና ማር እኔና ማዝራዊ እንደዚህ እንድንጣበቅ ያደርገናል ማለት ነው። ያ የክርስቶስ ደም እና በጣም ለመገንባት ነው። ሌላው በጣም ልቤ የሚነካኝ አንድ ነገር አለ እና እዚህ ሌላው ለመሰራት ነው የመጣ ነው ማለት እና እኔ በጣም ብዙ ዓመት ስላገለገል የተሰራው ይመስለኝ ነበር። በኋላ በጣም ለካ ያልተሰራ ፓርት አለ እና የሆነ ነገር ስናጋኝ ምን ሆነ ያልተሰራ አለ ማለት ነው። የሆነ ችግር አለ እና በኋላ ወይዶ እዚህ መካከል ለመካነ ኢየሱስ ቸርች ሰዎች ካላችሁ አንዱ መካነ ኢየሱስ ነበር። ለምን ሀገረ ሰላም ይባል ሲዳማ ውስጥ እናንተ ተሰራ ነበርና እዛ ስኖር መካነ ኢየሱስ ነበር። ሌላ ከተማ ደግሞ ስንኖር ሙሉ ወንጌል ነበር። ሌላ ከተማ ደግሞ ህይወት ቃል የሚባል ቸርች አለ። ህይወት ቃል የሚባል ቸርች ከቃል ህይወት የሆነ ጊዜ ላይ ተለያይተው የወጡ ናቸው። እዛ ነበር። ሌላ ጊዜ ደግሞ ረጅም ዓመት ያገለገሉ ህይወት ብርሃን የሚባል የአብያተ ክርስቲያናት ነው። ዟሪ ሆኜ ሳይሆን በምክንያት እና ምን ለመናገር ፈልገር በእነዚህ ባለፉባቸው ቸርቾች ሁሉ ተሰርቻለሁ። ለካ ያላለቀ አሁን ላፍቶ አደባባይ ይሰራል። እስኪ እጆቻችሁን አንሷ። እዚህ የመጣሁት ማለት እዚህ የመጣሁት የማይዱ ሰዎችን በሙሉ ነው ያስቆማል። እዚህ የመጣሁት ማለት እዚህ የመጣሁት ለመገንባት ነው፣ ለመሰራት ነው። የኢየሱስ ደም እንደ ሲሚንቶ እርስ በርሳችን ያጣበቀን እግዚአብሔር መኖሪያ የሚሆን ቤተ መቅደስ እንሰራለን። ጥሩ ብዬ እኔ ላይ በጣም ሰዓት እንደሚቆጥር ስላየሁ ሰዓቱን ባስቆም ደስ ይለኛል። ፖዝ ባደርግ ግን ሰዓቱን ፖዝ ማድረግ ስለማልችል እኔ ቶሎ ብዬ እናገራለሁ። ምናልባት ሮሜ ምዕራፍ 12ን ጀምረን የመጣንበትን ክፍል ዛሬ እግዚአብሔር ቢፈቅድ ምናልባት ሮሜ 12ን ብቻ እንጨርሳለን። ጌታ ቢፈቅድ ደግሞ በመሃል ሌሎች አገልጋዮችን ገብቶ ካገለገሉ በኋላ ከሮሜ ምዕራፍ 13 እንደገና እንደ እግዚአብሔር ፈቃድ እቀጥላለሁ። ትዝ ይላችኋል እግዚአብሔር ሮሜ ምዕራፍ 12 ላይ ቁጥር 1 ላይ ራሳችሁን ስጡ አለ። እንዴት አድርጋችሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ አለ። ከዚያም ደግሞ ቀጠለና እግዚአብሔርን ፈቃድ እወቁ አለ። ከዚያም ደግሞ እዛው መጽሐፍ ላይ ቀጠለና በአእምሯችሁ መታደስ ተለወጡ አለ። አሁንም ቀጠለና ይህንን ዓለም አትምሰሉ አለ፣ ወይም ከዚህ ዓለም ሲስተም ጋር አትቀላቀሉ አለ። ያን ካለ በኋላ ባለፈው የዛሬ 15 የተመለከትነው በክርስቶስ አካል ውስጥ አገልግሉ አለ። በክርስቶስ አካል ውስጥ አገልግሉ፣ አንዳችሁ ሌላችሁን ሰርቭ አሉ። ከምዕራፍ 12 ከቁጥር 3 እስከ 8 ይህንን ተመለከተን። አሁን ዛሬ የምንመለከተው ፍቅራችሁ ያለ ግብዝነት ይሁን እና እንዲያው በጣም ዛሬ ስለተነካው እንዲያው ወዳለውን ብትባረኩልኝ ደስ ይለኛል። እንደገና እስኪ እጆቻችሁን ዘርጉና እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። እሺ ይቅርታ፣ እንደዚህ አይደለማ፣ እንደዚህ አይደለም። እጆቻችሁ መጀመሪያ ከፍ አድርጉ። ከፍ ያላደረጉ ሰዎች ተው፣ እጆቻችሁ ላይ እንዳልናገር። እሺ ድምፃችሁን ከፍ አድርጉና እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። ይሄ ስጦታ ነው በሉ። ተግተህ አገልግልበት። ሃሌሉያ። ድንቅ ጊዜ ነው የነበረን። ፕሊዝ ይሄን አለን። ዛሬ በጣም የሚገርማችሁ ለ20 ዓመት ለ30 ዓመት በቤተ ክርስቲያን አገልግያለሁ እያል ሲሰበክ አልሰማሁም ብዬ እንዳልዋሻችሁ ዶክተር ብርሃኑ ሀብቴ የሚባሉ የብርሃነ ክርስቶስ ቤተ ክርስቲያን ኤግሌሽያ ኒቂ ነው። አይ ቲንክ የእሳቸው ሚኒስትሪ ይሄ ነው መስለኝ። የዚህ ሚኒስትሪ አገልጋይ የሆኑት በትክክል ከ20 ዓመት ከ21 ከ22 ዓመት በፊት ስለ ፍቅር አስተምረዋል።
ፍቅር እና ይህንን ትምህርት ስዘጋጅ ስለ ፍቅር የተማርኩበትን ጊዜ ማስታወስ ፈለጉ። መጽሐፍ ላይ ነው። በጣም የሚገርመው በፍቅር ዙሪያ የተጻፉ መጽሐፍትን በእንግሊዝኛም ሆነ በአማርኛ ጠየቁኝ። በጣም አዝኛለሁ። በጣም ጥቂት ነው። እንግዲህ ወገኖቼ ዛሬ የክርስትና ዋና ብቻ ሳይሆን ብቸኛ የሆነውን ትምህርት አብረን እንማራለን። እስኪ አሜን። እስኪ ዋና ብቻ ሳይሆን ብቸኛ ነው ብሎ እስኪ መጠቅለያ ነው ብሎ ያንን አብረን እንማራለን። መጽሐፍ ቅዱስ የያዛችሁት ከኔ ጋር አብራችሁ ሮሜ ምዕራፍ 12ን ፈጠን ብዬ ለማንበብ ሞክራለሁ። ምዕራፍ 12 ቁጥር 9 ፍቅራችሁ ያለ ግብዝነት ይሁን። ካላስቸገርኳችሁ እስኪ ዛሬ አላስነሳችሁም። ለጌታ ክብር እንደተቀመጣችሁ ያው አንዳንዴ ለጌታ ክብር ትቆማላችሁ፣ አንዳንዴ ደግሞ ለጌታ ክብር ትቀመጣላችሁ። እንደተቀመጣችሁ ድምጻችሁን ከፍ አድርገን እስኪ አብረን እናንብበው። መጽሐፍ ያላችሁ ሞባይልን ያላችሁ 1 2 3 ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና። ክፉን በበጎ አሸንፍ እንጂ በክፉ አትሸነፍ። እስኪ አሜን በላን ጊዜ እስኪ በክፉ አልሸነፍ በላን ጊዜ እስኪ በበጎ አሸንፋለሁ በል። wherever you live በምትኖርበት መንደር በምትኖርበት አካባቢ ሁሉ በበጎ ነገር ትታወቃለህ ማለት ነው። አሜን ተላላችሁ ወገኖቼ። ለምንድን ነው ግን በደንብ ተከታተሉ። እስኪ በጌታ ልለምናችሁ በደንብ ስሙ። ይሄን ደግሞ እኔ አልጀመርኩም። ቅዱስ ጳውሎስም በጌታ ልለምናችኋለሁ፣ በክርስቶስ ራእይ ልለምናችኋለሁ ይላል። ለምንድን ነው ግን እግዚአብሔር ሰውነታችን እንድንሰጥ ይጠይቃል? አሁን እዚህ መካከል ደስ የሚል ነገር ላስታውሳችሁ። ገንዘባችሁን ለጌታ የምትሰጡ ሰዎች ደስ ትላላችሁ። ብዙ ገንዘብ በተለይ 100 ሺህ ብር አውጥታችሁ የምትሰጡ 500 ሺህ ብር አውጥታችሁ ለጌታ ተብሎ የምትሰጡ ሰሞኑን በጣም የማከብረው ሮል ሞዴላችን አድርገን ሁላችን የምንከተለው ዶክተር ማሙሻ ኢኪዩብ የሚባል የራሱ ሚኒስትሪ ነው ማለት ነው፣ የአገልግሎት ሚኒስትሪ ነው። ለዛ ግንባታ 10 ሚሊዮን ብር መጽሐፍ የሸጠበትን እንካችሁ እና ደስ ለምንድን ነው ገንዘባችሁን የምትሰጡ? ወይም እግዚአብሔር ለምንድን ነው ገንዘብ እንድትሰጡ የሚጠይቃችሁ? ለምንድን ነው እንድትቀደሱ የሚጠይቃችሁ? ለምንድን ነው በአእምሯችሁ መታደስ ተለወጡ ይህን ዓለም አትምሰሏል? ለምንድን ነው ግን እግዚአብሔር ይሰር ኤኒ ቤኔፊት ይሰር እዛ ጋር የሆነ የሚጠቅመን ነገር እዛ ጋር የሆነ ለእኛ የሚረባን ነገር አለ። ብዙ ነገር አልተናገረም። ጀነራሊ ግን ብዙ የሚያወራው ነገር አለ። አሁን ደግሞ በጣም ከባድ ፓርት ላይ መጥተናል። በቃ ግብዝነት በሌለበት ፍቅር እርስ በርሳችሁ ተዋደዱ። ለምንድን ነው ግን ይሄ የሚለው? ባለፈው አንድ ነገር ነግሬያቸዋለሁ ወገኖች። ገነት በምድር ነበረች። ገነት በምድር ነበረች። ሁላችሁም ታውቃላችሁ። ኤደን ገነት የምትባል በምድር ነበረች። ሰው ከእግዚአብሔር ጋር ሲጣላ፣ ሰው ከእግዚአብሔር ሲለይ፣ ገነት ከሰው እየራቀች ገነት ከሰው እየሸሸች ሄዳ ሰማይ ላይ ተቀመጠች። ሰው ገነትን ፍለጋ ቀጠለ።
አንዳንዱ እስካሁንም አላገኘም። ዛሬ ደግሞ እንዲህ እላችኋለሁ ወገኖች፣ ያም ብቻ አይደለም። እግዚአብሔር በሰዎች መካከል ነበር። እግዚአብሔር ሰዎችን ገዢ አድርጎ ነበር በምድር ላይ ያስቀመጠው። ሰው ለእግዚአብሔር ላለመገዛት ብሎ በገነት ዛፎች መካከል ሲሸሸግና ሲሸሽ ሄዶ በሰይጣን እጅ ወደቀና ባሪያ ሆነ። ሰው ሳልፉ ልድገም፣ ገዢ ያ እግዚአብሔር የሰጠው የገዢነቱ ጉልበት በጣም ያስደነግጥ ነው ወገኖች። ተመልከቱ፣ በሰማይ የሚበሩትን ግዛ አለ። ማን ነው ከእናንተ መካከል በሰማይ የሚበሩን መግዛት የሚችል? በባህር ውስጥ ያሉትን ግዛ አለ። በባህር ውስጥ ያሉትን ማን ነው መግዛት የሚችል? ባህር ውስጥ እኮ እንዳንገባ እኛ ሳንባ ነው ያለን፣ ጌጥ የለንም። በሰማይ እንዳንበር ክንፍ የለንም። ነገር ግን በሰማይ ያለው ላንተ ይገዛ፣ በባህር ያለው ላንተ ይገዛ። ምድር ትገዛለህ። ሮሜ ዘፍጥረት ተመልከቱ፣ ምድር ላንተ ትገዛለህ። ሰው ለእግዚአብሔር ሲገዛ ፍጥረት ለሰው ይገዛል። ተመልከቱ ወገኖቼ፣ ሰው ከእግዚአብሔር ሸሸ። ለምን? ለእግዚአብሔር አልገዛም። ሔዋን የገባችበት ፍልስፍና አደገኛ ፍልስፍና ነው። ምን አለች? እግዚአብሔርን መሆን ፈልጋለሁ ማለት። እናንተ መጽሐፍ ቅዱስን የምታውቁና የምትማሩ ሰዎች ታውቃላችሁ፣ እግዚአብሔራዊ ማንነት በውስጧ ነበር። እሷ ውስጥ የእግዚአብሔር አምሳልና የእግዚአብሔር ምስል፣ የእግዚአብሔር ሕይወት፣ የእግዚአብሔር ጉልበት፣ የእግዚአብሔር ማንነት በእሷ ውስጥ ነበረ። ማን ነው ከእናንተ መካከል ወንድ ሆኖ ሳለ ወንድ መሆን የሚያምረው? ወይም ሴት ሆኖ ሳለ ሴት መሆን የሚያምረው? አምላክ መሆን አያስፈልጋትም ነበር፣ ምክንያቱም የአምላክ ማንነት በእሷ ውስጥ ነበር። ነገር ግን አለች እግዚአብሔርን እንኳን ሳይቀር አስወግጄ የእግዚአብሔርን ተክቼ እግዚአብሔር ለመሆን ፈልጋለሁ ሳትል አትቀርም። ይሄ መገዛትን እምቢ አለች። መሸሽ ጀመረች። በገነት ዛፎች መካከል ከእግዚአብሔር መደበቅ ጀመረች። ከባሏ ጋር አንድ ላይ ሆነው የሚገርማችሁ ነገር የእግዚአብሔር ሕልውና እየሸሻቸው፣ የእግዚአብሔር ክብር እየሸሻቸው፣ የእግዚአብሔር ብርሃን እየሸሻቸው፣ የእግዚአብሔር ጸዳል እየሸሻቸው እርቃናቸውን ቀሩ መጨረሻ ላይ። ዛሬ ወገኖቼ ሰይጣን እንዲህ ብሎ ዋሻት፣ ከዚህ ፍሬ ከበላሽ አትሞችም ማለት ነው። ትናንት በስቲያ ከጥቂት ቀናት በፊት ከዚህ ፍሬ ከበላሽ ትሞቻለሽ ብሎ የተናገረው እግዚአብሔር ነበር። እግዚአብሔርንና ሰይጣንን ንግግራቸውን እንዲህ አወዳደረች። የሰይጣኑ ይሻላል አለች። ይሄ መንፈስ ይመታ። በደምብ ሁና አሜን በሉ። ይመታ። ከእግዚአብሔር የሚያርቀን ይመታ። ወገኖቼ የቱ ይሻላል? ይሄኛው ዘራ ትብላ ይላል፣ ይሄኛው ደግሞ ብላ ይላል። ይሄ ደግሞ ተመልከት፣ በጣም እግዚአብሔርን አማ አደገኛ የሆነ አመል እግዚአብሔር አደገኛ ማንቻ ምን ነው ዝባል እንደሱ እንዳትሆኑ። እግዚአብሔር እኮ ሳይጠይቁ በፊት እንደራሱ አድርጓቸው ነበር። እስኪ አሜን በሉ። እስኪ አሜን በሉ። ለዚህ ነው ቅድም ገና እወዳለሁ ሲጀምር ልጁን የሰጠ ሌላው ነገር እንዲያው እንዴት አይሰጠንም? እህቴ ደግሞ ፋንቱ ገና ስትጀምር ከወዴት እንደወደቅ አስባለች። በኋላ አያይዝላችኋል ወገኖቼ። ከዚያም የተነሳ ሰው ለእግዚአብሔር ላለመገዛት በሸሻችሁ ቁጥር የራሳችሁ ባሪያ፣ የኃጢአት ባሪያ፣ የችግር ባሪያ፣ የመከራ ባሪያ፣ የዲያብሎስ ባሪያ ትሆናላችሁ ወገኖች። እኔ ካልነገርኳችሁ ጥሩ የነግራችሁ ሰው አታገኙ። አስቤ ነው የምናገረው። ለእግዚአብሔር ካልተገዛችሁ መጽሐፍ ቅዱስ ቅዱስ ያዕቆብ እንዲህ ይላል፣ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ብዙዎቻችን ይሄ ማለት በኢየሱስ ራቅ ማለት ይመስላቸው አይደለም። ለእግዚአብሔር ተገዙ ነው ትምህርቱ። እናንተ ለእግዚአብሔር ስትገዙ ዲያብሎስ ራሱ እየራቀ አሜን በሉ። ስንሰማው አሜን ያለው ቴዎሎጂ ክላስ ያለው አታስመስሉብኝ። ቸርች ማለት እስኪ በደንብ አሜን በሉ አንድ ጊዜ። እና እናንተ ለእግዚአብሔር መገዛት እስኪ የኔ ስራ በሉ አንዴ፣ የኔ ስራ በሉ እስኪ ለእግዚአብሔር መገዛት በሉ እስኪ፣ አሁንም መገዛት በሉ እስኪ። ይማሉ ለእግዚአብሔር መገዛትን እምቢ ስትሉ ሌላ አካል ያሽከረክራችኋል፣ ይጫወቱባችኋል። you have no option. I tell you the truth. እውነት እነግራችኋለሁ። ለእግዚአብሔር የማትገዙ ለዝሙት እየተገዛችሁ፣ ለእግዚአብሔር የማትገዙ ለሱሳሱት እየተገዛችሁ፣ ለእግዚአብሔር የማትገዙ ለማህበራዊ ሚዲያ ሁላ ሳይቀር ትገዛላችሁ። መጀመሪያ ገነትን አባረናል፣ አሁን ደግሞ እግዚአብሔርን አባረናል። አሁን እግዚአብሔር ወደ እኔ ቅረቡ እኔም ደግሞ ወደ እናንተ
አሜን አላላችሁ? እግዚአብሔር ለምንድን ነው ተገዛልኝ የሚለው? እግዚአብሔር ለምንድን ነው ውደደኝ የሚለው? እግዚአብሔር ለምንድን ነው አምልከኝ የሚለው? ይባርክ። እስኪ አሜን በሉ። ገዢ ሆነ በምላይ እንድትኖር ሊያደርግ ባክ። አሜን አሜን። ይሄን አላምጣ ሰባክ ጉባኤው እኮ የስብከቱን መንፈስ ይቀይራል። እስኪ በደንብ አሜን በሉ። አንድ ጊዜ ተመልከቱ። ዳንኤልን ጉባኤው ውስጥ ግብ ሲያደርጉ አንበሾቹ ሸሹ። ለምን ሸሹ ታውቃላችሁ? እግዚአብሔር የወረደ መስሏቸው። መልአኩ አብሮት ወረደ። መልአኩ አብሮ ስለወረደ እጅግ ልግባሉ። አንበሳ በደሙ ውስጥ በመንፈሱ ውስጥ ፍርሃት ያልተፈጠረበት አውሬ እንደሆነ ታውቃላችሁ። ሁለተኛ እነኛ የሳምሶን የዳንኤል አሳዳጆች ሲጣሉ አየር ላይ ቀለባቸው። አንበሳ የሚፈራው ባንቺ ውስጥ ያለው ኢየሱስ ነው። ካንሰር የሚፈራው ባንተ ውስጥ ያለው ኢየሱስ ነው። ኤችአይቪ የሚፈራው ኢየሱስ ነው። ስኳር፣ ግፊት የሚፈራው ኢየሱስ ነው። እግዚአብሔር እገዛለታለሁ። ጮህና አሜን በል። ገዢ ሆነ እንድትኖር እስኪ አሜን አሜን። አንድ ጊዜ ደስ የሚል ነገር ሰምቻለሁ ስለ ገዢነት። አንድ ወንድም የልጆች ማሳደግ መርጃ ማዕከል አለውና ድንገት በጀት የለም። ልጆች ቁርስ የሚበሉበት ምንም ስንት ሳንቲም የለም። ልጆች ቁርስ ለመብላት ተዘጋጅተዋል። ምን ቢፈጠር ጥሩ ነው? ዳቦ ጭኖ የሚያልፈው መኪና ጎማው አይፈነዳም። ዛባል በዚህ ሰውየው በኋላ ምንድነው እዚህ ያለው አለ የመኪናው ዳቦ ባለቤት። ህጻናት መርጃ አለ እባክህ ምን በላት ነገር ነው አስገባው ዳቦ ዳቦ ገቢ ሆኖ ሲያል የወተት ጭኖ የሚያልፈው መኪና ይኸው እግዚአብሔር ወደ ከፈለ ጎማ ፈንድቶ ያስገባል። አሜን። እሱም ተመሳሳይ የመኪና ችግር ደረሰበት። መኪናው ቆመ። ከዚያ ደግሞ ትኩረት ሰጠ እግዚአብሔር እንዲያሉ ዞር ብሎ ኧረ ውሰደው አለ ወተቱን። እስኪ አሜን አሜን። በጀት በሌለበት ዳቦ በወተት ትበላለህ ማለት ነው። ዘመን አሜሪካ ሀገር ሳይኖር እግዚአብሔር ያሻግርሃል ማለት ነው። ገዢ ሆነህ ትኖራለህ። ተለማምደህ አትኖርም። ጩኽና አሜን በል። እግዚአብሔር ስትገዛ ለምንድን ነው የምንለማመጠው? ለምንድን ነው የምዘምረው? እናንተ ሰዎች እንዴት ነው የምታስቡ? የሆነ እውቀት የጎደለ አእምሮ የጎደለው ትምህርት የጎደለው ፊደል አልዘቅ ያለኝ ሰው መስላችሁ ነው? ፊደል ይዘልቀኛል። የሚገርማችሁ ነገር ፊደል ይዘልቀኛል። ከኔ አልፌ ልጆችን ከኔ አልፌ ወንድም ታናናችሁ ተብላ ትምህርት እንዲዘልቃቸው ማድረግ የሚችል አቅም አለኝ እኔ። ነገር ግን እኔ የምገዛለት እንዲገዛኝና ሌላው እንዳይገዛኝ። አሜን አሜን። ድምጣችሁን ከፍ አድርጋችሁ ጌታ ሆይ በሉ። ለአንተ ብቻ በሉ እገዛልሃለሁ በሉ። ሌላው እንዲገዛኝ አልፈቅድም በሉ። አንዳንዱን ተመልከቱ። ጫት እንዴት እንደሚያንከባልል፣ ጫት እንዴት እንደሚያንከባልል፣ ዝሙት እንዴት እንደሚያንከባልል፣ እንዴት አሳር እንደሚያበራ። ወገኖቼ በነፃነት ልንኖር ክርስቶስ ነፃ አወጣን። እስኪ አሜን። ይህ ክፍል እኔ ልንገራችሁ፣ አችን ነገር ታገሳችሁ ሲሉ የሰይጣንን ውሸት አትስሙ። እስኪ አጠገባቸው ለፍታችሁ የሰይጣንን ውሸት አትስማ። መስማቱን ካላረጋጋችሁ ድገሙለት። ግድ የላችሁ እንዲህ ብሎ ይናገራል። በዚህ ዘመን ውሸታሙ ሰይጣን መቀደስ ከንቱ፣ መቀደስ ጭቆና፣ ክርስትና ነፃነት የሚከለክል እንደፈለግን ቆንጆችን እንዳናሽከረክር የሚከለክል አርጎ ዋሸን። እግዚአብሔር በዝሙት በኃጢአት እንዳንረክስ ያደረገ ለምን እንደ ገዢ በምድር ከፍታ ላይ እንድትኖር ካሞን ጮህና አሜን በለ። ቀና ብለህ እንድትራመድ ነው። አሜን በለ። ሰይጣን ግን ሔዋንን እንደ ዋሻ ይሄን ትውልድ ዋሹ። ለእግዚአብሔር መስጠት አሁን እናንተ ብር እያላችሁ አሽታችሁ 10 ብር የሰጣችሁ ጌታ ኢየሱስ ለእናንተ ምሕረቱን ያድርግላችሁ። አሜን በሉ። ግደላችሁ። አሜን በሉ። ትልቁን የሰጣችሁ አንድ ላይ አሜን በሉ። ለምን እኛው አንሰጣችሁ አሽቶ የሚያሳሽ መንፈስ ይመጣባችሁ። አሜን በሉ። መስጠት ከንቱ በዓለም ላይ የሚከተላቸው ኢትዮጵያ ላይ ስለተፈጠረ 10 ሚሊዮን ብር የሚሰጠው ስለተፈጠረ አጥራው በጣም ደስ ብሎኛል። እኛ ስለ ፈረንጅ ነበር የምንሰማው። ሚሊዮን ብር ሰጠ፣ ይሄን ያልሰጠ ሲባል አሁን ደግሞ ኢትዮጵያ ውስጥ ሚሊዮኖቹ ለእግዚአብሔር የሚሰጡ ሲፈጠሩ አይታው በቃ ወንጀ ደስታዬ ለልጆቹ ሁላ ቪዲዮን እያወጡ አሳያቸው ነበር። እና መጽሐፍ ሽጦ የሰበሰበው 10 ሚሊዮን ብር እንካችሁ ወንጌል ይሰራጩና አሜን በሉ። እና መስጠትን
እንድትም ቋንቋና የሚያደርግ መንፈስ አለ ወጋሁት። እናንተ ለሱ ታራላችሁ። አሜን ብራለ ጌታ እና መስጠት ከንቱ ነው አለ። ማገልገል ከንቱ ነው አለ። ፍቃዱን ማድረግ ከንቱ ነው። ስማርት መሆን ነው እንጂ አለ። ስማርት መሆን እኔ ለነግራቸዋለሁ። ስማርት ሆኖ ፈቃዱን ጥሎ የሄዱ ሰዎች በዛው ከቀጠሉ እነሱ ወደ ገሃነም እናንተ ወደ ገነት ይሆናል። ፈቃዱን ጥሎ ስማርቱን ሰዎች አይቀር መጥቶ መስመር ውስጥ መግባታቸው አይቀር። እስኪ አሜን በሉ። የዚያን ጊዜ ወይኔ ማለታቸው አይቀር። ማገልገል ከንቱ ዋሻችሁ። ማገልገል ሌሊት መጥቶ አሁን ቅድም እንዲለ ጠዋት ላይ ስለነበረው ፕሮግራም ይናገራል። ጠዋት አንመጣምና ምን ተንቀራት አትመጡምና ሰዎች ሌሊት ተነስቶ 11 ላይ ንቃቸውን አጠድቆ መጥቶ ያፈነድዳሉ የሆነ ቦታ ላይ ከነሱ ትማሩ። እናንተ ወገኖች ዋሽቷችሁ ነው ሰይጣን። ምን አለ ዋሽቷችሁ? ምን ብሎ ምን ያክለበለብሻል? አረፍ ብለሽ ቀስ ብለው ብትሄጂ ማንም አይኑ ንጉሥ ኢየሱስ አለ። አሜን። ጮክ ብላችሁ አሜን በሉ። ንጉሥ ኢየሱስ አለ እና ዋሽቶናል። ስንቶቻችን ዛሬ ተታለናል በሰይጣን ወገኖቼ። ትንሽ እስከ ወደዚህ ክፍል አሁን ወዳነበብነው ክፍል ልመለስ። ሐዋርያው ቅዱስ ጳውሎስ አሁን ባነበብነው ክፍል ምን ይላል? ፍቅራችሁ ያለ ግብዝነት ይሁን ይላል። አዲስ ኪዳን መጀመሪያ በተጻፈበት ቋንቋ በግሪክ ይሄ ነገር ግብዝነት የሌለበት ፍቅር ተብሎ እንደ ታይትል ነው የተቀመጠው። እነዚህ ቅድም ያነበብናቸው ነገሮች በሙሉ ግብዝነት የሌለው ፍቅር መገለጫዎች ናቸው። በዚህ ቦታ ጎበዝ ሆናችሁ ለምትከታተሉኝ ሶስት ነገሮችን በሶስት አቅጣጫ ፍቅር መስጠት እንዳለብን መጽሐፍ ጳውሎስ ይናገራል። የመጀመሪያው ለአማኞች፣ ይሄ ምዕራፍ 12 ከ9 እስከ 13 ታገኛላችሁ። ለአማኞች ግብዝነት የሌለበትን አማኞች እርስ በርሳቸው እንደ ፋሚሊ እንዲተያዩ ይናገራል። ቀጥሎ ለሰው ሁሉ፣ ይሄ ደግሞ ከቁጥር 14 እስከ 16 አሁንም ታገኛላችሁ። የመጨረሻው ትንሽ ይከብዳል። ጠላቶቻችሁን ውደዱ ይላል። እስኪ የመጀመሪያ አማኞችን በሉ፣ ሁሉንም ሰው በሉ፣ ጠላቶችን በሉ። አንዴ ከዚህ በፊት ነግሬያቸዋለሁ። ይሄ ለባለ ትዳሮች ደስ የሚል መልእክት ነው። በደንብ ስሙ። በተለይ ባለ ትዳሮች ለማግባት ያስባችሁ ስሙ። ከካናዳ የመጣ አስተማሪያችን ክርስቲያን ኤቲክስ የሚል ኮርስ ይሰጣን የነበረ ወንድማችን ነው። ይሄን ወንድም ነው የነገረና ምን አለ ልጁ ከባለቤቴ ጋር አፋታኝ ይለዋል። ፓስተሩ ባህል ፓስተሩ አላፋታህም ይለዋል። ምክንያቱም እግዚአብሔር አጋባ ነው ያለኝ እንጂ አፋታ አላለኝም። ስለዚህ አላፋታህም ይለዋል። ከዛም ልጁ በጣም ተናደደና በጭራሽ ከሷ ጋር መኖር አልፈልግም፣ አፋታን አለ። ከዛ መጽሐፍ ቅዱስ ሚስትህን እንደራስህ ውደድ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስትህን ውደድ ይላል። ስለዚህ እኔ አላፋታህም ይላል። በጭራሽ ክርስቶስ ቤተ ክርስቲያንን እንደወደዳት እሷን መውደድ አልችልም፣ አፋታናል። ኦኬ፣ ይሄ ከከበደ ትንሽ ላቅልልህ። መጽሐፍ ቅዱስ ባልንጀራህን እንደራስህ ውደድ ይላል። ስለዚህ ሚስትህን እንደ ሚስት ሳይሆን እንደ ባልንጀራህ እያየህ ውደዳት አለ። በጭራሽ እሷን እንደ ባልንጀራ እንኳን ማለት አልፈልግም፣ በጭራሽ ላያት አልፈልግም አለ። በኋላ ሰውየው መቼ ዋዛ ነው ፓስተሩ፣ በቃ እንግዲያውስ አለ መጽሐፍ ቅዱስ ጠላትህን ቢሆን ውደድ ይላል። ሚስትህን እንደ ጠላትህን ቢሆን እያየህ አብረሃት ኖራል። እስኪቶቻቸው ክርስቲያን ማለት ነው ለመጥላት መብት የለውም ማለት ነው። ክርስቲያን ማለት ለጥላቻ አልተፈጠረም ማለት። ሃሌሉያ ሃሌሉያ። ወገኖቼ ትንሽ እስኪ ባለፈው ሳምንት የተናገርኩትና ይሄንን ላይ ያይዛችሁ ሮሜ ምዕራፍ 12 ከቁጥር 3 እስከ 8 ምን ይላል? በውስጣችሁ ባለው ጸጋ በክርስቶስ አካል ውስጥ አገልግሉ ይላል። አሁን ደግሞ ከቁጥር 9 እስከ 20 ደግሞ ግብዝነት የሌለው ፍቅር ይኖራችሁ ይላል። ምን ማለቱ እንደው ታውቃላችሁ? ሁል ጊዜ ጸጋ በፍቅር ሲከሸን በፍቅር ሲሆን ነው ቤተ ክርስቲያን ውስጥ ውጤታማ የሚሆነው። ጸጋ ኖሮኝ ፍቅር ከሌለ የኔ አገልግሎት ከንቱ ነው ይላል የኔ መጽሐፍ። ይህን ደግሞ ጳውሎስ ሁል ጊዜ ጸጋና ፍቅርን እንዴት እንደሚያያይዝ አንደኛ ቆሮንቶስ 12 እና አንደኛ ቆሮንቶስ 13ን ማያያዝ ትችላላችሁ። ምዕራፍ 12 ላይ ተአምራትን ስለማድረግ፣ እውሮችን ስለማብራት፣ ደንቆሮችን ስለማሰማት፣ ሐዋርያ ስለመሆን፣ ነቢይ ስለመሆን፣ ወንጌላዊ ስለመሆን፣ ስለ ትልልቅ
ጸጋዎች ይናገርና ይሄ ጸጋ ግን በፍቅር ይሆናል። አሜን። ያለ ፍቅር ይሄ ጸጋ ኃይል የለውም ማለት ነው። ስለዚህ ይሄ ያነበብነው ክፍል ፍቅራችሁ ያለ ግብዝነት ይላል። አሁን ፍቅርንና ግብዝነትን ለሁለት ከፍዬ አሳያችኋለሁ። ትንሽ ሙቀቱን ልጨምር ፈለገ ኮቴ ባወቅ አላችሁ። መጀመሪያ የፍቅርን ዴፊኒሽን እንመለከታለን። የፍቅርን ዴፊኒሽን ለማየት ያዕቆብ ማለት አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እስኪ ጥቂት አውጥተን እናንብብ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያው እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም። ጮክ ብላችሁ ፍቅር የሌለው አለ ተናገሩ። ጉድ አደጋ ላይ ያለው ፍቅር የሌለው እስኪ እግዚአብሔርን አያውቅም። ክርስቲያን አይደለም አይደል? ክርስቲያን አይደለም አይደል? እሱ ሌላ ስቴክ ነው። እግዚአብሔርን አያውቅም። መጽሐፍ ቅዱስ ስለ ሰይጣን ሲናገር ሰይጣን እግዚአብሔርን ያውቃል፣ ይፈራል ይላል፣ ያምናል ይላል፣ ይንቀጠቀጣል ይላል፣ ግን ገነት አይገባም። ሰይጣን እግዚአብሔርን ያውቃል፣ እግዚአብሔርን ያምናል፣ እግዚአብሔርን ይፈራል፣ በእግዚአብሔር ፊት ይንቀጠቀጣል፣ ግን ገነት አይገባም። አሁን እዚህ ቦታ ላይ ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔርን አውቃለሁ ልትል ትችላለህ፣ ፍቅር ግን ከሌለ አታውቅም ብሎ ደመደመ። ይሄን ሰውዬ ይሄ ዮሐንስ የሚባለው ይሄ መጽሐፍ ቅዱስ ሁሉ የሚሰማል፣ ግን ይሄ ያዕቆብ የሚባሉ ሰዎች ምንም በጣም መደመጥ ያለባቸው ሰዎች ናቸው። እስከ መጨረሻው ጫፍ ድረስ ከኢየሱስ ጋር ነበሩና የዳሰስነው የሰማነው ብቻ አይደለም፣ ያየነው ብቻ አይደለም፣ የዳሰስነው ክርስቶስን ነው የምንመሰክርላችሁ ይላል። ስለዚህ ፍቅር የሌለው እግዚአብሔር ፍቅር ነው። እስኪ አሜን። በዚህ የእግዚአብሔር ፍቅር በእኛ ተገለጠ፣ በሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚሁ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን ላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። ቀጥሏል። እናንተ ይህንን እስከ መጨረሻ 20 ድረስ አንዱ በጣም ወድጃለሁ። ሮበርት መኩልኪን ይሄ ሰው ምን ይላል? ፍቅርን በሁለት ይከፍላል፣ ውስጣዊና ውጫዊ። ውስጣዊው በስሜት በጸባይና በምክንያት ላይ ሲያንጸባርቅ፣ ውጫዊው ደግሞ በፈቃድና በምርጫ በድርጊት ወይም በአኗኗር ላይ ይመሰርተዋል። ስለዚህ ፍቅር ማለት ውስጣዊ ውጫዊ መገለጫዎች አለላ። አንድ ትልቅ ነገር ግን ስለ ፍቅር ጠበቅ አድርጌ ስለምናገር አንድ ነገር ሳልነግራቸው አለፈ ወገኖች። ምንድነው ፍቅር? ቀርቦ መሳምን ቀርቦ መቆንጠጥን ያካትታል። ሰዎች መሳምን ብቻ ፍቅር አድርጎ እንዳያስቡ ተጠንቀቁ። መሳም ፍቅር የመሆኑን ያህል መቆንጠጥን ፍቅር ነው። ለዚህ ደግሞ ዕብራውያን ምዕራፍ 12:5 እስከ 6 ያለውን እናንተ ተመልከቱ። ፍቅርን በአራት ጎልደን የሆኑ የመጽሐፍ ቅዱስ ክፍሎች ይጠቀላል። ፍቅር ማለት የወርቃማው ሕግና የኦሪት ሕግ መስቀያ ነው። እስኪ ፍቅር መስቀያ ነው ማለት ነው። የምን እስኪ የሕግ ሁሉ ማለት ነው። ወርቃማው ሕግ እንዲህ የሚል ነው እንጂ እንዲደረግልህ የምትፈልገው ለአሌክስ አድርግ ማለት ነው። ወርቃማው ሕግ ስለ ብራሙ ሳንቴ ለመቆጠብ አልናገር። ስለዚህ ፍቅር ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 12 እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላችሁ፣ ሕግም ነቢያትም ይህ ነው። ናይ ፍቅር የኦሪት የነቢያት መጽሐፍ መጠቅለያ ነው። ኦኬ እኔ ፍቅር የትእዛዛት መስቀያ ነው። ሁለተኛው ላይ ይሄ የመጀመሪያው የወርቃማው ሕግ ዋና ክፍል ነው የመጀመሪያው። ሁለተኛው ፍቅር የትእዛዛት መስቀያ ነው። ማቴዎስ 22:37 እስከ 40 ይህንን እናንተ አንብቡ፣ ሰዓቴ እየሄደ ስለሆነ ነው። ሶስተኛው ፍቅር የሕግ መጠቅለያ ነው። ሕግ የተጠቃለለ አንድ ሰው በተመልከቱ
እኔ ሰሞኑን በጣም ትዝ ብሎኝ እያሰብኩ ነበር። በብሉይ ኪዳን ከ10ቱ ትእዛዛት ውጪ 600 ህጎች አሉ ይባላል። በአዲስ ኪዳንም ከ600 በላይ ህጎች አሉ ይባላል። ግን ሁላችሁም አታውቁም ደግነቱ። እኔም እናንተም አናውቅም። ዝርዝሩን አላነበብንም። ሰሞኑን ሁሉንም ልዘርዝረው እያሰብኩ ነው። ግን እኔ ዛሬ ላበረታታችሁ 600ዎችን ባታውቁም ችግር የለም። ፍቅር ግን ካላችሁ ሁሉንም ጠቅላላችሁ። አሜን በለስ ነው። እስኪ አሜን። ፍቅር የህግ መጠቅለያ ነው። ከዚህ መጨረሻ ላይ ምንላል? ፍቅር የህግ ፍጻሜ ነው። ይሄንን ትንሽ ላንብብ ልንገራችሁ። ሮሜ ምዕራፍ 13 የመጀመሪያው ሮሜ 13:9 ነው። ይሄኛው ደግሞ 13:8-10 አንደኛ ያለው አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዛት ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ተጠቅልሎ እስኪ አጠገባችሁ ያለው ሰው ተመልከቱ። ያው ፕራክቲካል የኢትዮጵያ ክርስትና ፕራክቲካል ስራ አይደለ? ተመልከቱ እስኪ አጠገባችሁ ዳንና ኢንጂነር ታያዩ ሌሎች አሌክሰር እስኪ ታያዩ እንደዚህ እንደ ነፍስህ ትወደዋለህ። እስኪ አስብ። መልስ ለምትሰጣላችሁ መልሱን ጫውታ የለም ወገኖቼ። ፍቅር የሌለው እግዚአብሔርን አያውቅም። ሌሎችን እናንተ እንድታነቡ ነው። ፍቅር የሌለው አልዳንም። ፍቅር የሌለው ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የእግዚአብሔርን መንግስት አይወርስም። እኔ አንድ ነገር አሹር አደረግላቸው 100% እርግጠኛ ሆኜ ነገራቸው ነው። እዚህ ያላችሁትን ሁላችሁ እንደ ነፍሰ ወዳችኋለሁ። በምን እናረጋግጥ ነው? እናረጋግጥ አጠገቤ ከኔ ጋር ኑሩ ከኔ ጋር በመኖር ነው ፍቅር የሚታወቀው። ያ ማለት እናንተ ጋር አልጣላም አይደለም። ድብና አድርገ ይጣላሉ። መጣላትን መቆጣጠር ፍቅር ነው የሚሆነው። ቅድም ስለነገርኳችሁ ሰው ፍቅር ሲባል ሹሩ ብሎ መሳቅ ብቻ መስሎ እንደ ነፍሴ አሁን እንኳን መሰብካችሁ እንደ ነፍሴ ስለምወዳችሁ ነው። አብረን ገነት ላይ እንድንገናኝ ነው። አሜን ትላላችሁ። ከመካከላችን ማንም ሰው በኃጢአት ተጣሉ፣ በስንፍና ተጣሉ፣ በተራ ሞኞች ወሬ ተጣሉ ወደ ኋላ እንዳይቀር ፍቅር ሲተነተን ቶሎ ቢላሳይቱ ስለ ኤሮስ ስለ ፊልያ ምናምን አላወራችም። ስለ አጋፔ ነው ማውራው። ያለ ቅድመ ሁኔታ መውደድ። እስኪ አንድ ጊዜ ፍቅር በሏል። ያለ ቅድመ ሁኔታ ይወዳሉ። አገልግሎት በዚህ ካውታሸ ገነት አያስገባም፣ አያሸልምም። በመጨረሻ አዘንዶም ዘለ እንዲህ ይላል ጌታ ኢየሱስ፣ እናንተ አመፀኞች ናቸው። ለዚህ ነው ምርጫ የለንም። ይህንን እንደውም ባለፈው ሳምንት ነበርና ማገለግለው እግዚአብሔር ቸር አይደለም የበለጠ እንዳስብ፣ የበለጠ እንዳሰላስል፣ የበለጠ ደግሞ ግብዝ እንዳልሆን ይሄን ሌላ ተጨማሪ አንድ ሳምንት ሰጠኛ። በጣም አስቤበታለሁ ወገኖቼ። ፍቅር ያለ ቅድመ ሁኔታ አንኮንዲሽናል ላቭ ነው መጽሐፍ። ሌላው ሁለተኛ ይሄ አጋፔ የሚባለው ፍቅር የፍቅሮች ሁሉ ምንጭ፣ የፍቅሮች ሁሉ መሰረት ነው። ይሄ ፍቅር ተለዋጭ ነው፣ አይለዋወጥም ማለት ነው። ተመልከቱ፣ ተፈቃሪው ይሄ የምሰጠው ፍቅር ይገባዋል ወይስ አይገባውም? ምላሽ ይሰጠኛል፣ ምላሽ አይሰጠኝም። ይሄን አይደለም ያስቡ። እሱ ምን ያህል ተወደድኩ ሳይሆን ምን ያህል ወደድኩ ነው ይሄ ፍቅር የሚለው። ጮክ ብላችሁ አሜን በሉ። ይሄ ፍቅር ሌላው መገለጫው ሳክሪፊኬሽን አለው። ሳክሪፋይ ያደርጋል። አሁን ተመልከቱ፣ አንድ ጊዜ በአባቶችና በወጣቶች መካከል ልዩነት ተፈጠረና ጀነሬሽናል ጋፕ የድረው ሲያስረዳ አንድ ሰው የተናገረው ጥሩ ነገር አለ እና አባቶች ግራውንድ ላይ ነው ያሉት፣ ወጣቶች ያሉት የት ናቸው? G+1 እንትን ላይ ናቸው። ከዛ አልተግባቡ። ምን ቢያደርጉ ጥሩ ነው? አባቶች በቃ ጣራውን እናነሳለን አላሉ። በቃ ቢሉ ወጣቱ አልግባባሴ በቃ ጣራውን እናነሳ ምን ይፈጠራል ማለት ነው ወገኖቼ። አሁን ምናልባት የትኛው ኮንዲሽን ላይ እንዳላችሁ እኔ አላውቅም፣ ግን ምርጫ የሌላችሁ ቁጭ ብላችሁ ማሰብ ያለባችሁ። አንዳንድ ጊዜ ጌታ በነገራችን ላይ ጋና ኦር ሳሙኤል አፍሪካ አገር ውስጥ እንዲህ አይነት ወንጌል ሲሰበክ የቸርቹ ፓስተር ቆሞ ጌታን እንዳዲስ ተቀበለ ይባላል። ግሬት ኮንዲሽን ያለ ወንድም ሲያገለግለው ይመሰከራል። ምናልባት ጌታን መቀበል እንዳያሳፍረን ወገኖች። በጥላቻ ውስጣችን ተጨምሮ ከሆነ ጌታን መቀበል ሊያስፈራን አይገባም። በጭራሽ ሊያስፈራን አይገባም። ስለ ግብዝነት ትንሽ ንገራችሁ። ግብዝነት ማለት ቃልና ተግባር አለመጣጣም።
ሳስለለኝ ቶሎ ቶሎ ለታሪካና ለውጭ ክብር የሚደረጉ አክቲቪቲዎች ነው። እውነተኛ ማንነትን መደበቅ ይላል። አስመሳይነት ይለዋል። የሚገርመው ዋዛ ፈዛዛ ይላል። ዋንኛው ከውጭ ለሚያገኘው ክብር ጉዳሴ የከሰተ ብርሃንም መደበኛ እንትኑን ለማየት ሞክራለሁ። ስለዚህ ፍቅራችሁ ያለ ግብዝነት ይሁን፣ ቃላችሁና ተግባራችሁ ይስማማ። ተመልከቱ፣ እኔ በምድር ላይ 50 ዓመት ለሞላኝ ትንሽ ነገር ነው። ይሄ ተመልከቱ፣ የኔ ውስጥ አሁን እኔ ጠቅላላ ሰሞኑን አልተመዘጉም፣ ደግሞ ትንሽ ሸንቀጥ ብያለሁ። እግዚአብሔር ይመስገን። ያለፈው ቅርብ ጊዜ 80 ነበርኩ እና የሚገርመው ነገር እኔ ግን ባለፉት 50 ዓመታት በመቶዎች የሚቆጠሩ ኪሎግራም አስገብቻለሁ። ግን አሁን ሰብሰብ ብላ የቀረችው ምንድነው? ትንሽ ናት። የሚባክነው ባክሮ ማለት ነው። ልነግራቸው የፈለጉ ነገር አለ። የሰው ውስጥ ማንም ሲኦል ነው፣ ሙቶ ማይጠግብ ማአት ትልቅ ነገር አለ። እኔን ራሴን አውቃለሁ ብለህ ራስን አታታልን፣ አታውቅም። ሆሊ ስፒሪት ሪቪል ካላደረገ በስተቀር በምንም አይነት ተአምር ሰው በምድር ላይ ከማያውቀው ነገር አንዱ ራሱን ነው። ግብዝ መሆኑን አያውቅም። አስመሳይ መሆኑን አያውቅም። አንዳንድ ጊዜ ጥሩ አማርኛዎች ቤስት ናቸው። በእነዚያ በነገራችን ላይ ጥሩ አማርኛዎች ማርኬት ላንጉዌጅ ይባላል፣ የገበያ ቋንቋ። ለምሳሌ ተመልከቱ፣ የሆነ ሱፐር ማርኬት ሄዳችሁ ገዝታችሁ ስትመጡ ፌስታሉ ላኑ ይላል፣ እናመሰግናለን፣ ዳግመኛ ይመለሱ ይላል። ፕሮፌሽናሊዝም ነው። ውስጥን የሚያውቅ እግዚአብሔር ነው ወገኖች። እግዚአብሔር ደግሞ ጀጅ የሚያደርገው ውስጥን አይቶ ነው። ስለዚህ ወገኖቼ ፍቅራችሁ ያለ ግብዝነት ይሁን፣ ቃላችሁና ተግባራችሁ ይቃጣም። ለታይታ ወይም ከውጭ ላለ ክብር ብላችሁ ምንም ነገር አታድርጉ። በውስጥ ክፉ ተንኮለኛ ሀሳብ ይዞ በውጭ የዋህና ቅን መምሰል አይጠቅምም። ያን የሚያውቀው ማን ነው? ጥበቡን የሚያውቀው ጥበቡ ብቻ ነው። በጣም ጎበዝ ሆናችሁ በደንብ ራሳቸውን መደበቅ የሚችሉ ሰዎች አሉ። አንድ ነገር ልንገራችሁ። ሁለቱ የበግ ለምድ የለበሰ ተኩላና ደግሞ በጉ ሁለቱ ጎን ለጎን ተቀምጠዋል። ጌታው ሁለቱንም አይቶ በጎቼ ይላቸዋል፣ አያውቅም። አንዱ ግን ተኩላ ነው፣ አንዱ ግን በግ ነው። በኋላ መለየት አስቸገረው። ምንም ማድረግ አልቻለም። ይበላ ከነበረው ስጋ ቆረጥና እንዲወረወረልን ተኩላው አልቻለም። ዘለው አንዳንድ ጊዜ ተኩላነታችን መንፈሳዊነታችን ውስጣችን የሚያይደ ለዚህ ነው ውስጣችንን እግዚአብሔር እንዲመረምር መፍቀድ ያለብን። ቤተ ክርስቲያን በምድር ላይ የምትኖረው ወገኖች ይሄን ተልእኮ ለመፈጸም ነው። ዝም ብሎ ሰው ተድበስብሶ በእውር ድንብር እንዳይ። ሰሞኑን ጋሽ ፓስተር መስፍን ጌታ አንድ ምሳሌ ተናገረ። እውር እንዲመራ ሁለቱም ገደል ይገባሉ አለና በጣም ይገርመው አለ። እንዴት ነው ግን እውር እንዲመራው ነው ሲል ያኛው ብልጥ ነው አለ። ከፊት ያየው ይታየኛል አለ። እሱ ይታያል። እሺ ከታየማ ይላል። ስለዚህ አሁን ላይ ገደል ያስገባ። ገደል እንዳንገባ ብርሃን ሰጠዋችሁ። ጩኻችሁ አሜን ማለት ነው። እስኪ በደንብ አሜን አሜን። ስለዚህ ወገኖቼ ግብዝነት የሌለበት ፍቅር። እንግዲህ ወገኖቼ ቶሎ ብዬ ላውራላችሁ፣ እናንተ አታውቁ። ከዛ በኋላ ትንሽ ደቂቃ እናገራለሁ። ስንቶቻችሁ እየሰማችሁ ናችሁ? አረረረ ስሙ፣ እግዚአብሔር ይስማችሁ። ፍቅር ሲብራራ ላሳያችሁ። ፍቅር እንደ ጸባይ ሲብራራ ፍቅር አይመካም። እስኪ አይመካም በሉ፣ አይኮናም በሉ። እስኪ የራሱን አይፈልግም ብቻ። እስኪ ለኔ ብቻ አይን በሉ። እስኪ በደልን ተካለማ አይን በሉ። እስኪ በደልን አይቆጥርም። እስኪ በደልን አይቆጥርም በሉ። እስኪ ፍቅር በደልን አይቆጥርም። እንደ ጸባይ ነው የነገርኳችሁ። ፍቅር ከአመፃ ጋር አይተባበርም። ፍቅር ከእውነት ጋር ደስ ይለዋል። ፍቅር ሁል ጊዜ ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ይጸናል። እስኪ አሜን በሉ። ሌላ ነገር ላሳያችሁ። ፍቅር እንደ ድርጊት፣ ፍቅር ይታገሳል። ፍቅር ቸርነት ያደርጋል። ፍቅር ግብዝነት የለበትም። ራሱ ነጭሩ የፍቅር ነጭር ውስጡ ግብዝነት የለበትም። ፍቅር ለሌሎች ክፉ ነገር አያደርግም። እስኪ ድምፅ አሰሙና ፍቅር በሉ አንዴ። ለሌሎች አልኩት ለጠላቱ እንኳን ጎበዝ አንተ ነው እየሰማኛል። የቱ ጋር ነው ፍቅር? በሰው ላይ ክፉ አያስደርግም። አይደለም ክፉ አያስብም። እቅጫን ስሙ አይዘን ወይ ክርስቲያናቸው አልዘን አይደላችሁ። ፍቅር በወንድሙ ላይ ክፉ አያስብም። እስኪ አያስብም በራም ጊዜ ፍቅር
ያካፍላል። ፍቅር ያገለግላል። ፍቅር ወንድማዊ ነው። ይሄ በአክሽን ስትመለከቱ ነው። ፍቅር የጋሪዎች ላም አድርጌ ላሳያችሁ። በመጽሐፍ ቅዱስ ውስጥ ይህን ጥቅስ ሁሉ ብጽፉ ደስ ይለኛል፣ ግን ለጎበዝ ተማሪዎች እኔ በሶፍት ኮፒ መላክ እንችላለን። እና እንዲህ ይላል ፍቅር እርስ በርስ እስቲ አንዴ እርስ በርስ ፍቅር በጋሪዎች ሲገለጥ እንዲህ ይላል ፍቅር እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተዋደዱ። ፍቅር አንዱ ሌላውን ይንከባከባል። እስኪ አንዴ መንከባከብን ማን ነው የሚገልጽ? እዚህ ሐኪም አለ፣ በተለይ ነርስ ያክማል፣ ትሪት ያደርጋል፣ ይንከባከባል። ፍቅር ይንከባከባል። ግን የሚገርመው እንክብካቤው አለ የሚሆነው አንተን ስትንከባከበኝ እኔም ስንከባከበኝ። ፍቅር ትዋይስ ፍቅር እርስ በርስ ይቀባበላል። እስኪ ይቀባበላል። አሁን ተመልከቱ፣ እዚህ ምን የመሰላችሁ ቆንጆ አላችሁ፣ ግን እኔንም አሁን ተሰሙ ያላችሁ ቁጭ ብላችሁ ምርጫ ስለሌላችሁ ስለተቀበላችሁ እግዚአብሔር ይቀበላችሁ። አሜን ባሉ በረከት የተቀበላችሁ እግዚአብሔር ይቀበላችሁ። መላጣዬን ሳትንቁ ቁመቴን ሳትንቁ። ይሄ እኮ ቁም ነገር ነው እኮ። መንገድ ላይ እኮ መላጣ ሰዎች እንደሚሰድቡ ታውቃላችሁ። አሁን መላጣ ተብሎቶች ሰው ይሰደባል። እስኪ እኔ ታስበው ሁሉ ጊዜ ቆቆቆ መላጣ ተብሎ እሺ፣ ለምን አፍሮ ተብሎ ማይሰደበው? እና ይሁሉ ታገሳችሁ ስለሰማችሁ እግዚአብሔር ይስማችሁ። ስለዚህ ፍቅር እርስ በርሱ ይቀባበላል። ሌላው ፍቅር እርስ በርሱ ይከባበራል። እስኪ ይከባበራል። ከተፈለጋችሁ ጥቅስ ያልሰጣችሁ ስራት ያለ ሰዓት ነው። ፍቅር እርስ በርሱ በተቀደሰ አሳሳብ ይሳሳል። እስኪ አሜን ነው። አንድ ካልቸር የባህል ሽግግር ባለበት ስም ላይ ማን ነው እስኪ አሳሳታ ያላችሁ ሌላ ማውጣት እዛው እያገላበጠ ነው። ፍቅር በተቀደሰ አሳሳብ እርስ በርሱ ይሳሳባል። እሺ ላስቸግራችሁ። ተሳሳሙ። በተቀደሰ አሳሳብ ተሳሳሙ። ጀምሮ ሲጀምሩ በተቀደሰ ተሳሳሙ። ተሳሳሙ ብቻ ከረለ ተሳሳሙ። እስኪ በተቀደሰ አሳሳብ መጽሐፎች ኮርሽ አመት እንዴት አባዳ ነው ያልተቀደሰ አሳሳብ አለ ማለት ነው። በተቀደሰ አሳሳብ እኔ ሾኔ ነው ያደግኩት በልጅነት። ሾኔ አካባቢ ደግሞ አሳሳቡ ይለያል። ከማን ጋር ሰዎች ከመለሰብ ስለከፈ ነው። ይሄ እናንተ የምታውቁትን ጣጣ ያውቁነሱ በልሱ ልብ ነው ይባላል። ወደ ሲዳማ ደግሞ ሲተሩ ዳይሹ አይባልም አሉ። በኋላ አስተማሩና ካስከለከሉ ዳይሹ እኔ አፈር ይላል ማለት ነው። ሲተርጉም ኦሪጂናሉ ተናገሩ። እነዚህ ሰዎች ወገኖቼ መጽሐፍ ቅዱስን ሳያውቁ ስለ መሳሳም እንደዚህ ሲረዱ፣ እኛ ግን አሁን ተዘጋጅታችኋል ወይ? ይሄ ሰው አያሳጥርም እንደ ቶሎ ብዬ ለሞታ አንዳችሁ ማለት ነው። ዛሬ ያልተሳሳማችሁ ተሳስማችሁ ትሄዳላችሁ። አሜን ባሉ ፍቅር እርስ በርሱ ይጠባበቃል። ሁሉም ጥቅሶች አሉ። ፍቅር እርስ በርሱ ቸርነትና ርህራሄ ያደርጋል። አይ ላይክ ዘ ወርድ ኮምፓሽን። ይሄ ርህራሄ የሚለው ቃል ወዳለሁ ወገኖች። እኔ አንዳንድ ፍቅር የሚለው ቃል ራሱ ይተካል። መራራት፣ መንሰብሰብ፣ ልብን አሳልፎ መስጠት ናፈርስ ሆነልን። እኔ ይሄ ቋንቋ እዚህ ተገቢ ነው እያልኩ አይደለም። አፈርሱ ለምን አፈርቶናል? እናንተ አፈራቱ። ነገር ግን ሰዎች ርህራሄ ኢየሱስ አየና አዘነላቸው፣ አየና ራራላቸው። ሪኳልን ሲናገር ኢየሱስ አለ ሰማይ ላይ አምልኮ አልጎደለው፣ የወዳለው አይነት ዝማሬ አላስፈለገው፣ ኪቦርድ አላስፈለገው፣ የኛ ዳዳታ ግርግርም አላስፈለገው። እሱ በፍቅር የረካ ነው። ነገር ግን አለ ፍቅር አናቱ ላይ ወጣና ያለ እናንተ በመንግስተ ሰማያት ከምኖር እኔ ብሞት ይሻለኛል አለ። ኢየሱስ ክርስቶስ ጌታ ነው። እስኪ ድምጻችሁ ከፍ አድርጋችሁ ፍቅር በሉ። እስኪ ይራራል በሉ። ሌላው ፍቅር ይታገሳል፣ እርስ በርስ ይታገሳል። ፍቅር እርስ በርስ ዊዝአውት ኮንዲሽን ፍቅር ይቅር ይላል። እስኪ ፍቅር ይቅር ይላል በሉ። እስኪ አንዴ ደግሞ ፍቅር በሉ። ይቅር ይላል። ፍቅር
ይቅር ይላል። ፍቅር ይቅር ይላል። አንድ አስደንጋጭ ነገርና አስገራሚ ነገር ልንገራችሁ። ፓስተር ሴን የሚባለው ሰውዬ ደቡብ ኮሪያ ነው የሚኖረው። እሱ ደግሞ 2 መንትያ ልጆች አሉ፣ በሰዓታት ደቂቃዎች ልዩነት የተወለዱ እና አትገኛ የወንጌል ሰባኪዎች ናቸው። አንድ የኮሚኒስት ወጣት መጣና በአንደኛው በታናሹ ላይ ሽጉጥ ተከለ። ከሁሉ በላይ አብዮት በእኛ ዘመን እንደሚባል በእኛ መንግስት ሲባል እንደነበረው ሲባል ታናሽዮ ሮጦ መጣና ታላቅ ሮጦ መጣና ሞትም ከተገባኝ እኔ ነኝ መሞት ያለብኝ እንጂ እሱ አይደለም ብሎ ሽጉጡን ከሱ አንስቶ ግንባሩ ላይ አደረገ። አንተ ብትሆን አተርፍም ከሁሉ በላይ አብዮት ወርዝን አደል ማለት ሁለቱንም ጠሽ አደረገና ጨረሰ። ሞትን ቀላል ያላደረጉት ከስብከቴ እንዳትወጡ ብዬ ነው። ከዛን ጉዳዩ ተቀለበሰና መማር ሲገባቸው ወጣቶቹን ገደለ ተብሎ ልጁ ተፈረደበት። ገዳይ ልጁ ሲፈረድበት ፓስተር ሰን ተከትሎ ሄደ። የልጁን ገዳይ ሲገደል ባይ ተስ ሲለው በዚህ ልጅ ሞት እኔ ምን አገኛለሁ አለ። ከዛ ወደ ዳኛው ቀረበና ልጁን ለኔ ስለኝ ምን ነው እኔ ክርስቲያን አደርገዋለሁ። ከዛ ልጆቼ ቢኖሩ የሚሰሩትን ስራ ደብረ ስራ ሰርቶ እንዲሞት አደርገዋለሁ ለኔ ስለኝ። መጀመሪያ ትንሽ አንከራከሩ፣ መጨረሻ ላይ ውሰዳው አመጣና ቤት አጥቶ ደቀ መዝሙር አደረገ። ልጁ በሕይወቱ ዘመን ወንጌል አገልግሎ ሞተ። ጨውቁላችሁ አሜን ባሉ ወገኖቼ፣ ፍቅር ፈጽሞ ይቅር ነው። እንዲህ ያደርጉ በእኛ ማገላመ ታሪክ ስለሳስለልኝ ያለጋቸው። ስለዚህ ፍቅር እንደ ድርጊት ትንሽ ያሳያቸው። ፍቅር እንደ ድርጊት እርስ በርስ አይፈራም። ፍቅር አይፈርድም በወንድሙ ነው። እስኪ አሜን በማካን ጊዜ እንዴት ደስ ይላል። ፍቅር አይፈራረድም፣ አይፈርድም። ፍቅር እርስ በርሱ አይተማማም፣ አያማም። ስለዚህ ምን ያህል ከፍቅር እንደላችሁ ዋጭው ራሳችሁ ተመልከቱ። ፍቅር እርስ በርሱ ውሸት አይነጋገርም። ፍቅር እርስ በርሱ አይነካከስም። ፍቅር እርስ በርሱ አይቀናናም። ፍቅር እርስ በርሱ አይነቃቀፍም። ይወቅሳል፣ ያቀናል እንጂ አይነቃቀፍም። ወገኖቼ ፍቅር በአዎንታ ስትመለከቱ ፍቅር ለሌላው ይገዛል። ፍቅር ሌላውን እንደ አካሉ ብልት ያያል። ፍቅር በአንድ ሀሳብ ይስማማል። ፍቅር ያንጻል። ፍቅር ይመክራል። ፍቅር ያጽናናል። ፍቅር እርስ በርሱ መንፈሳዊ ቅኔን ይዘምራል። እስኪ አሜን በሉ። እስኪ አሜን አሜን። ስለዚህ ወገኖቼ ግብዝነት የሌለበት ፍቅር የሚለው የጳውሎስ ትምህርት ጠቅለል ሳደርገው እዚህ ጋር እያንዳንዱን ክፍል ያልነገርኳችሁ በጣም ብዙ ነው። እናንተ ደግሞ ሰዓት የሰጣችሁ 40 ደቂቃ ነው። ለዛ ብዬ ነው ይሄን ያልተቀለልኩት እናንተ እንድታነቡ ነው። ፍቅር ክፉን ነገር ይጸየፋል። እስኪ አሜን በሉ። ከበጎ ነገር ጋር ይተባበራል። ፍቅር አይቀናም። አሁን ቅድም ከተለያዩ የመጽሐፍ ቅዱስ ክፍሎች አውጥቻለሁ። እየተቀለልኩላችሁ ነው። ፍቅር ክፉን ነገር ይጸየፋል። ከበጎ ነገር ጋር ይተባበራል። በወንድማማች መዋደድ እርስ በርስ ይወዳል። ሌሎችን ያከብራል። ለስራ ይተጋል። ይሄ ለስራ ይተጋል ማለት ለአገልግሎት ላይ ስራ አገልግሎት ስለተናገረ ወጥሮ ያገለግላል። እኔ አሁን ከኮዬ ነው የመጣው፣ ከኮዬ ፈጬ ነው የመጣውና ስለመጣ ይጨበጨብለታል። ግን አርፍዶ ነው የመጣው። ሰነፍ አይደለም፣ ጎበዝ ያቆም ታጋላችሁ። ፍቅር ለስራ ይተጋል።